ስሜ ታቦር በቀለ ይባላል። ስለ አይን ጉዳይ ስለሆነ አይኔን ስለሚመለከተኝ ገብቼ ያው አገኘው። ሁሉ ነገር የተሟላ ነው። በጣም ደስ ይላል። አቅም ያሌለው በተለይ ብታከም ደስ ይለኛል። እኔ ዛሬ ብቻ ድሮም እንዳመሰግንኩ ነው። ሁሉ ነገር የተሟላልኝ በዚህ መንግስት ነው። ምንም የቀረብኝ ነገር የለም። ስሜ ጃለኔ ይባላል። የመጣው ጥርሴን አሞኝ ነው። በጣም መቀበላቸው ደስ ይላል። በፊት እኔ ያው አቅሜ ስለሌለ ጥርሴ ማውሰለቅ አልቻልኩም። ደምስ ረጋሳ እባላለሁ። ለአይን ህክምና ነበርና ያው በቀስቃሾች አማካኝነት መተም ነፃ አገልግሎት እንድናገኝ ተደርጎልናል። አሪፍ ነው። በጣም ደስ ይላል። እኔ ደስ በሚል ሁኔታ አግኝቻለሁ። እኔም ተጠቅሜያለሁ። አሁን መድኃኒት ገዝቼ ወደ ቤቴ እንድሄድ ያው ወረቀቶቹ ተሰጥቶኛል። ለመንግስት በጣም መቼም በዚህ በኩል ቢቀጥልና መታከሚያ የሌለው ህብረተሰብ በዚህ ቢገለገል ህብረተሰቡን ጥሩ ደረጃ እንትን ብሎ ይኖራሉ ብዬ አስባለሁ። ዶክተር አላዛሮ ጋዩ ይባላሉ። ከኤምቴች የእናቶች የህፃናትና የቀዶ ህክምና ማዕከል ነው የመጣሁት። ሜዲካል ዳይሬክተር እና የህፃናት ህክምና ስፔሻሊስት ነኝ። ያው በዚህ የበጎ ፍቃድ አገልግሎት ላይ ድርጅታችን በመሳተፉ ትልቅ ደስታ ይሰማዋል። አቅም የሌላቸው አዛውንቶች፣ አረጋውያንን መርዳት በመቻላችን ትልቅ ደስታ ይሰማናል። ለህብረተሰቡም አንድ እርዳታ የእጃችንን አስተዋጽኦ እንደተወጣን ይሰማናል እና ትልቅ ዝግጅት ነው። በመሳተፋችን ደስተኞች ነን። ነፃ ህክምና ዋና ዓላማ እንግዲህ አቅም ደካማዎች፣ ጧሪ የሌላቸው እናቶች፣ አባቶች እነሱ በነፃነት ምርመራና ህክምና መስጠት ነው ማለት ነው። አንደኛ ትልቁ ለየት የሚያደርግ ይሄ ምርመራ ብቻ አድርገን አይደለም ማለት ነው። አሁን እዚህ የመጡ ተቋማት አሉ። እነዚህ ተቋማት እዚህ የመጡ ሰዎች ዛሬ ምርመራ ያደርጋሉ። እያንዳንዱ ያላቸው ኬሶች ወስዶ ቀጣይ ደግሞ ዘላቂነት ደግሞ ህክምና የሚሰጡበት ክትትል ያደርጉላቸዋል ማለት ነው። ስለዚህ ትልቁ ሰዎች ግን እዚህ ያሉ በጣም አቅም ደካማ መታከም አቅም የሌላቸው የተለያየ በሽታ ያላቸው እና ሁሉም የህክምና አይነቶች ጭምር ቼክ ማድረግና ከዛ በኋላ ደግሞ ህክምና የማግኘትም እድል አላቸው ማለት ነው። እንግዲህ አሁን ለህብረተሰቡ እየሰጠን ያለነው አጠቃላይ የጤና ስክሪኒንግ ምርመራዎች ነው። የደም ግፊት ምርመራዎች፣ የስኳር ምርመራዎች እናረጋለን። ደግሞ በፊዚካል ኤግዛሚኔሽን አካላዊ ምርመራዎች በማድረግ አንዳንድ ነገሮችን እናረጋለን። ከዛም በተጨማሪ ደግሞ የተለያዩ የምክር አገልግሎቶችን ከአመጋገብ ስርዓት ጋር በተመለከተ ከአኗኗር ዘይቤ ጋር በተመለከተ እየሰጠን እንገኛለን። ድንገተኛ የሆኑ ነገሮች በመሀል ስናገኝም ለነሱም አንዳንድ መድኃኒቶችን አዘጋጅተን እየሰጠን እንገኛለን። በብዛት እንግዲህ ያየናቸው ያሉት ታካሚዎች ኢኮኖሚያቸው ደከም ያለ በብዛት ክትትል ከፍለው ማድረግ የማይችሉ አረጋውያን ናቸውና እነሱን መደገፍ መቻላችን የተለያዩ አይነት ሎንግ ተርም ሄልዝ ፕሮብሌምስ እንደ ደም ግፊት፣ ስኳር ያለባቸው ናቸው። ክትትላቸውም ጥሩ ያልሆነ ነውና እነሱ ጋር ደርሰን ምክር መስጠታችን ወደ መድኃኒት እንዲገቡ ወደ ክትትል እንዲገቡ ማድረጋችን ትልቅ አስተዋጽኦ ነው ብዬ አስባለሁ። ተቋማችን እንደዚህ አይነት ነገሮች ላይ ያው የመጀመሪያችን አይደለም፣ ከዚህም በፊት ይሳተፋል። አሁንም ቢሆን ግን በቀዳሚነት ይሄንን ዝግጅት ለመስጠት ይሄንን ምክርና የህክምና አገልግሎት ለመስጠት ሁሌም ዝግጁ ነው። ከዚህም በተጨማሪ የተለያዩ የደም ልገሳ ፕሮግራሞችም ላይ እንሳተፋለን። ከክፍለ ከተማው ጋር በመተባበር ሁሌም ዝግጁነታችንን ለማሳየት ያው ቃል እንገባለን። ሁሉም የህክምና አይነቶች አሉ። ስፔሻሊ የአይን ህክምና አለ፣ የተለያዩ ምርመራዎች አሉ፣ የደም ግፊት አለ፣ ስኳር አለ፣ ሌሎችም የሚፈለጉ ህክምና የጥርስም አለ። ዛሬ የጆሮ ኢማም ካለ አለ። እነዚህ ወደ 13 የሚሆኑ ተቋማት ነው ዛሬ መጡ። እነዚህ 13 ሆኑ ተቋማት የተለያዩ ህክምና ሰርቪሶች ይሰጣሉ ማለት ነው። ከዛ በኋላ ህክምና ሰርቪሶች ከሰጡ በኋላ ደግሞ ዛሬ በተመረመሩት ከነገ ጀምሮ ደግሞ ህክምና ያገኛሉ። እዚህ የሚያገኙት ህክምና ከሆነ ዛሬው አግኝቶ የሚሄዱ አሉ። ሁሉ ማቴሪያል አለ፣ ማሽን ይዞ የመጡ አሉ። በዛ ምርመራ ካረጉ በኋላ ግን ለቀጣይነት እነዚህ ዛሬ ወስዶ ደግሞ ሄዶ ህክምና የሚያገኙበት ሆናሉ ማለት ነው። እዚህ ስናይ አብዛኛው ስናየው የአይን ህክምና ነው ካየን ማለት ነው። ስለዚህ ደግሞ ሁለት የአይን ስፔሻሊስት ዶክተሮች እዚህ አሉ። እዛ ላይ ሄዶ ደግሞ ሙሉ ምርመራ አድርጎ ዛሬ የሚያገኙት ህክምና ያገኛሉ። ቀጣይም ደግሞ ከነዚህ ተቋማት ጋር ደግሞ ግንኙነት መፍጠር ደግሞ ህክምና ማግኘት የሚችሉበት ሲስተም ነው የፈጠርናቸው ማለት ነው። እኛ በሁለት ዙር ነው ተጠቃሚ የምናደርገው። 2000 ነው እቅዳችን የነበረው። ዛሬ እስከ ማታ ድረስ 1000 እንሰጣለን። አመት በዓል ላይም ደግሞ 1000 እናዘጋጃለን ብለው ነው። ዛሬ ግን 1000 ሰዎች ተጠቃሚ እናደርጋለን ብለው ነው እቅድ ያለና ግን የዚህ ክረምት ላይ ወደ 2000 የሚሆኑት የአቅም ደካማ ሆኑትን የተለያየ በሽታ ጋር የሚሰቃዩ ግለሰቦች ህክምና ምርመራና ህክምና እንሰጣለን ማለት እቅዳችን ነው። በዛ ደረጃም ዛሬ ጀምረናል ማለት ነው።